ሰላም ቤተሰቦች እንዴት ናችሁ? አሁን ባገኘሁት መረጃ የኢትዮጵያ አየር መንገድ ማስታወቂያ አውጥቷል። እንግዲህ ወጣቶችን አሰልጥኖ መቅጠር ይፈልጋል። በአቪዬሽን ላይ መግባት ለምትፈልጉ ወይም ደግሞ የአውሮፕላን ሜንቴናንስ ላይ መስራት ለምትፈልጉ ወጣቶች አሪፍ ኦፖርቹኒቲ ነው። ሚስ ማድረግ የለባችሁም። እንግዲህ ሪኳርመንቱን አሟልታችሁ ተወዳድራችሁ ማለፍ የምትችሉ ከሆነ እንግዲህ በጣም አሪፍ እድል ነው፣ ተጠቀሙበት። እንግዲህ ኢቲ እንደ ሪኳርመንት በመጀመሪያ ደረጃ ያስቀመጠው እድሜና የትምህርት ሁኔታ ነው። የ12ኛ ክፍል ወይም ደግሞ ማትሪክ ላይ ያላችሁ የፊዚክስ እና የማስ ውጤት ከ50 በላይ መሆን አለበት፣ እንግሊዘኛንም ጨምሮ እና ቁመታችሁ ደግሞ ከሜትር ከ60 በላይ መሆን አለበት። ሌላው 10+3 የሆናችሁ ወይም ደግሞ ዲፕሎማ እና ዲግሪ ያላችሁም እዚህ ላይ መወዳደር ትችላላችሁ። ዋናው ነገር እድሜያችሁ ከ25 ማለፍ የለበትም። በናቹራል ዘርፍ ደግሞ በአውቶሞቲቭ ዘርፍ፣ ኤሌክትሪካል፣ በቴክኒክ እና ሙያም የተመረቃችሁ ወጣቶች ሰርተፊኬት ያላችሁ እዚህ ላይ መወዳደር ትችላላችሁ። ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ እንግዲህ ሪኳርመንቶቹን ማየት ትችላላችሁ። የሬጂስትሬሽን ቀን ከኤፕሪል 28 እስከ ሜይ 2 ነው። እንግዲህ እስከዛ ድረስ ዶክመንታችሁን አዘጋጅታችሁ በአቅራቢያችሁ ወደሚገኝ ዩኒቨርሲቲ ወይም ደግሞ የምዝገባ ተቋም ሄዳችሁ መመዝገብ ትችላላችሁ። ሊንኩን እንዳስቀምጥላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። አመሰግናለሁ።